ልጄና ታይ ልጄና የኔ ልጅ ያንቺ ደግሞ ያስዛ ሌላ የኔ ደግሞ እንደዚህ ነው። ቤተሰቦች ሄሮ ነስኪ ብዛ ስኳርም ጭማ በቴሌቪዥን ኋላ እሺ ቀስ ብለሽ እንዳትወርቂ። እሱ አይደለም አዩ በዛ እሱማ አይደለም ያው አዎ ይሄ ነው። እሺ ይሄ ነው ስኳር ነው። ነይ ቁጭ በይ አሁን ነይ ዋናው ላሙቅልሽ ቆይ እዛ እንትኑ ላይ ላድርገው እና ይኸው ጀበናችን ተሟሽቶ መፈላት ደርሷል። ይኸው እንግዲህ ያው ሶስ የሌለው ባል ስታገኙ ብቻ ፍጭ እዛ ላይ አድርጊው ይሞቅልሽ እዛ ክሰሉ ላይ ቆይ አይ ልጅ አይወዝህ ክሰሉ ሄዲ አንቺ ከዲን ያምጭና ስለዚህ ቤተሰቦቼ ከዲን ይወሰድ ሶስ የሌለው ባል እንግዲህ ሲያጋጥማችሁ ራሳችሁ ቡናውን ሙሽት ማሟሻው ነይ መርቂኝ እዚህ ቁጭ በይና ነይ እዚህ ሂራ ነይ እዚህ መርቂኝ ቶሎ በይ ነይ እዚህ እኔ ልጅ ላጠባ ነው። አብዱል መናን ልጁን ሊያጠባ ነይ እዚህ መርቂኝማ ወውጂ ኑ ቡና ጠጡ ነይ እዚህ ኩኒ ነይ በዚህ ያንቺ ነው እንዴ? እዛ የማን ነው? እሱ የአብዱል መናን ነው እንዴ? እሱ ያንተ ነው እንዴ? አብዱል መናን እዛ አለልሽ እኮ ያንቺም ቁልፍ አለው የኔም አለው አብዱል መናን ሀዲ አቦ ብላ ሀዲ ወለዲ መራ ሸጦራ ማያክል ቤት በራ ኢላ ቤት ኑ ቡና ጠጡ። እንዴት ዳሞሽ እንደነበር አይታችኋል። ሶፊያ እና ሄራ እንዴት እንደሆነ አይታችኋል። አሁን ደግሞ ያው ወደዛ ዝቅ ብያለሁ። አዎ ስለዚህ ያጀበናችን እንዴት ነው? ምን ትመስል ተሞሽታ ነይ እንጂ በዚህ ላይ ነይ በዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ነይሽ እዚህ ላይ ሁኑ። በያላችሁበት ሰላማችሁ ብዝት ይበል። ፀጉርሽ ላይ ሰቀፍ ነይ ቁሚና እዚህ ሰላም በያችሁሽ። ወይ ነይ እዚህ እኔ ላይ ቁጭ ሂራ እንኪ ያዥ እንዲያሰብር እንዲሁ አደራሽን ሂራው እና እንዴት ናችሁ? ደህና ናችሁ? ከዛ እያልሽ ወሬውን ጨረሽው እንዴ? እንዴት ነው የሚወራው? እንዴ አንዳንድ እህቶችማ እንዴ ዝም ብላችሁ ምን ልበላችሁ ማለት ነው። እና እውት ይሄንን ጀበና እንግዲህ ገዝቻው ጀበና ላሟሽ ነው። ጀበና ለማሟሸት ምን ያስፈልጋል? ኩበት። ይሄን ደግሞ የቡና አሰር ያስፈልጋል ማለት ነው። እና ወገቤን አመመኝ ባልኩትን ወይ ባሙቄበት ያላችሁት ወይ ቲንኪው ቬሪ ማች አመሰግናለሁኝ ማለት ነው። አንዳንዶቹ ደግሞ የሆነ ነገር በዛን ሰሞን በሰራሁት አንቺ ምንድነው ሀያ የለም እንዴም ባልሽ አበዛብሽ እንዴ ያለማል እና ሌላ እንደውኛ ሴቶች እኮ ሀያ የሚባለው ጠፍቶብናል ማለት እንዴ ይባላል። አሁን ይባላል። በነገራችን ላይ ከአረብ ሀገር የምንመጣ ሴቶች አብዛኛው ወገባችን በሽተኛ ኢትዮጵያ ስንመጣ ማለት ነው። አሁን ወገቤን አያመኝም ነበረ ማለት ነው። እንደው ስራ እንኳን ብዛት ካለብኝ አሁን ታፋዬን ጉልበቴን ነበር የሚያመኝ። እዚህ ደግሞ ወገብ እንዴት ነው ታይ ይሰበራል። ማይ ነይ ሰላም ባያቸው ልቀስ ሂጂና አብደላ ጋር ተጫዋች እሰይ እዘይና ቸቸ ብለሽ እና በጣም ወገባችንን ያመናል። ከዛ የመጣን እህቶች ማለት ነው። ለዛ ነው ለሌላ አይደለም። ከዛ ትበይ ቤቱን ልቅስ አሳይኝ ያላችሁ ቤቱን አሳይኋችሁ አይደል?
እንግዲህ ያለኝን ይሄ ነው። አልጋሽ ስንት ነው? ሜትር ከ20 ነው አልጋዬ ማለት ነው። እስኪ ጀበና ሰሞሽ ደግሞ የማሳያቸውና ቪዲዮ ሙሉ ነው። አንዳንዴ እኔ ቆርጬ ነው ያየሁት። እኔ መሀል ድረስ ነው እና ምን ወሬ ሳይወራ እና ምን ላውራ እንዴ? አንዳንዴቶች የምትናገሩትን ለራሱ እያስተነተናችሁ ተናገሩ ማለት ነው። ስለዚህ እስኪ እሳት ላይ ያይዝና እንዴት ደግሞ እንደምናሸው ላሳያችሁ። ይረሰብራብኝ ነው። ስመጣ ከአረብ ሀገር የገዛኋት ነበረች ማለት ነው። ስመጣ ነበር የገዛኋት ያችን ጀበና ማለት ነው። ስንት ነበር የገዛኋት? 80 ብር ነበረ። ተወደደ ብዬ ማለት ነው። አሁን 200 ብር ይች ማለት 200 ብር ነው የገዛኋት። ወይ ደግሞ ግድ ነው ጀበና ያስፈልጋችኋል ቤት ሲይዙ እንግዳ ቢመጣባችሁ ምናምን ማለት ነው። ውዴቴ ስላልጋ የጠየቅሽ ሜትር ከ20 ነው። የፍራሽ በውስጥ መስመር ብዙ እህቶች ፍራሽሽን አይነት አሰርልኝ ምናምን ትሉኛላችሁ። ፍራሽ አይነት ማለት ነው የትራስ ልብሶ እኔ ከሳውዲ ነው ያመጣሁት። ግን ማሻአላህ እዚህ ምርጥ አለ። ግን ደግሞ እንደዚህ አይነት ፍራሽ ለማሰራት ደግሞ የሆነ ዝም ብላችሁ ይሄ 100 ምናምን ብር ነው 200 ምናምን የሚገዛው ፍራሽ ያ አይሆንም፣ አያምርም፣ ውበት አይሰጠውም። እና ጓን ያለ ፍራሽ ነው የሚያስፈልጋችሁ። ያንን አይነት ትራስ ለመደርደር ማለት ነው የሚያስፈልጋችሁ የጓነ ፍራሽ ነው። ጓን ያለ ፍራሽ ነው የሚያምረው ማለት ነው። ዘርፉ ምናምን አሁን ይሄ እኔ ዘርፍ የለውም፣ ግን አሁን ኢትዮጵያ ላይ የመጣው ዘርፉ ያለው ነው። ዘርፍ ምናምን ስላለው ያንን አሁን ገዝታችሁ ዝም ብላችሁ ስስ ፍራሽ ላይ ዝም ብሎ እንደውም አንዳንድ እህቶች ቤተሰቦች ግዢልኝ ምናምን እያሉኝ የገዛሁላቸው የነበረ ስንት ነው ዋጋውን ረሳሁት። 100 200 ይሆን ስንት ነበረ? እንደዛ ነው ጠፋኝ፣ ረሳሁት። እና ያ ማለት ነው እዛ ላይ አሁን ይሄንን የኔን አይነት ፍራሽ ብትነጥፉበት አያምርም፣ መንብር ይገባል፣ ውበት አይሰጠውም። እና ጓን ያለ እንደዚህ አይነት ፍራሽ ስትገዙ፣ የፍራሽ ልብስ ስትገዙ ጓን ያለ ፍራሽ ግዙ ማለት ነው። እና ብዙ እህቶች ግዢልኝ ትሉኛላችሁ። እኔ ለመግዛት ችግር የለብኝም ዝግጁ። ግን መጀመሪያ እናንተ የምትገዙትን ፍራሽ ማሰብ አለባችሁ። ዳይ አሁን ጀበናዬን እናሟሽ እሳት እናያይዝና ማለት ነው። እና ቤተሰቦቼ ይኸው እንግዲህማ እንትን የምለው ነው። ወይ ክኬ ገነፈለ እዚህ ጋር በነገራችን በክሰል ክክጥቻለሁ። ይኸው በቃ የገጠር ላይ መሆን ወፋፍ ታረጉታላችሁ። ጉፋፍ አንዳንድ የመዲያም ቅመሞች እሳት ማንዴድ እንዲሁ ነውር አይተውት እንዴ እሳት አነጫለሽ ያላለ ታዛን እንደዚህ ከሆነ በኋላ ከዛ ምንድነው የሚደረገው? ጀበና ያቆይ ከዛ በኋላ ይሄ የቡና አረቦች ግሽር ይሉታል። ግሽር ይሄንን ግሽር ደቃቁን እዚህ ውስጥ ጨምረዋለሁ ማለት ነው። ደግሞ ታጉሮ እንዳይቀር ኧረ አንገቷስ ጉሮሮም የላት እና አይደለ መልክ ስጠኝ እንጂ ሙያ ተጎረቤት ነው። እንደዚህ ታረጉበታላችሁ። ከዛ እሳቱ ይታያችኋል እንዴት እንደሚነድ።
ግን እኔ መጀመሪያን ሳሟሽ እንደዚህ አይነት ነገር የለም። እኔ አሰርም ምንም አላረኩም። አሁን ነው ደግሞ አሰር አድርጊበት ያ ኧረ ይበቃዋል። ይበቃዋል እባካችሁ። አሁን እንደዚህ ጥሪያታለሁ ማለት ነው። ከዛን ይሄ እንዲህ ይቀጠቀጣል። ይሄ እንዲህ ቀጥቅጣችሁ ታስታቅፉታላችሁ ዙሪያውን ማለት ነው። ይሄው እንዲህ ከሰዓት እያልኩ ላይ ከሰዓት ምንም ሰዓቱ ምንም አያሰራም። ምንም አልኳችሁ ምንም ማሰራት አይችልም። በቃ ይሄ እንዲህ ይሆናል። እንዲህ እየገለባበጣችሁ በጀርባውም በወቄቱም በወገቡም በአንገቱም እያላችሁ እንትን ይላል ማለት ነው። በቃ ኑሮ በዘዴ ትላላችሁ። እንዲህ ተንጋረረ በኋላ ደግሞ እንደዚህ ገለብጠዋለሁ ማለት ነው። እንግዲህ ያው ማሟሾው ምንድነው? መቼም ማሟሾው አለው ውበት ችግሩ ግማቱ አይለቃችሁ እና በነገራችን ላይ እሳት የበላውን ኒቃብ ነው የለበስኩት እና አንቺ እሳት የበላውን ኒቃብ እንዴት ትለብሻለሽ እንዲያትሉ ይሄ እኮ በሽታ አይሄድም በነገራችን ላይ ማለት ነው። በቃ ይሄን ይመስላልት ይታያችኋል መቼም እንዴት ተጓፈጥ በቃ እንደዚህ ይሆንና ሞከክ ከተባለ እንግዲህ ቡና ፍቼ መቼም አላሳያችሁ። ባሌ ሱስ የለውም እንግዲህ ጁማ ነው እኛ ጋር ወይ እንግዳ ካልበጣ በስተቀር ቡና አናፈላም ማለት ነው። እንግዲህ ሲመጣ እኛ ቤት ቡና የሚፈለው ስለ ነይ ቶሎ እዚህ ቁጭ በሽ ይዘሽ ነይ በላ በዚህ ቁጭ በይ። ማን ነው የሚመርቀኝ? ነይ ቁጭ በይ። አብዱልመናን መርቀኝ አታውቅም መመረቅ መርቀኝ። አሚን እላለሁ። ሄራ መርቂኝ። አሚን መርቂኝ። በረካ ሁኒ በይኝ። በረካ ሁኒ እሺ አሚን በይ እና ይሄን ይመስላል ቤተሰብ። ሰላም አለይኩም ወራህመቱላህ። ኧረ ቆንጆ ቡና ያሰቃድ ያላሳያችሁ። አቤት ቢስሚላሂር ረህማኒር ረሂም። ወይ እንጂ ታዲያ ይሄን ቀንጥቼ መቼ ጨረስኩ? የኔ ስትላያችኋል ይላ ቆይ ብራር ሳይበርድ ቡና አይጠጣም። እሺ አብዱልመናን ትጠጣለህ? ዋላስ ይላ እና ቡና ይሄን ይመስላል። አብዱልመናን ያንሰል ከዲህ አምጣ። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ። በቃ አምጪ ጎበዝ